السلام عليكم ورحمة الله وبركاته. ودي ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ። እንደማ ጋራችን አላህ ሰላም አለ ያርግልኝ። ይሄ ክርስቲያን ወገኖች ሰላም ብያለሁ። አላህ ለሙሉ አላህ ሰላም አለ ያርግልኝ። ሁሉም ነገር የሀገራችን አልበቃ የሞበሰው ሀገር ዲዝም ሲያስደርጋሉ አስቻፍሮላ እኮ ሰው ላይ እኮ ዲዝም ታድርጎ ምን እንደሚጠቀሙ አላውቅም። ለሁም በአዱንያ ሰው ይጎዳሉ፣ ግን አከራቸው እኮ አከራቸው ይተበላሻል። ለአሁን ግን እየጎዱ ነው ያሉት። በጣም ነው የሚያሳዝነው ማለት ነው። ወደዳችሁም ጠላችሁም እኔ በብዙ አንገን ያየው የገብርኤል ልጅ እንደ ሰርግ የታረች ናቸው። በጣም ስንት ያፈራለ በሰ ሀገር ላይ የሞቱ ድል የሚያስደርጉ በጣም ትፈራለች አለኝ ታሪ እኔ በሀገራችን የለመዱ ናቸው። በሰው ሀገር ድግምት የሚያደርጉት በሀገራችን የለመዱ በቤተሰብ የለመዱ ናቸው። እነዚህ በሰው ሀገር ምን ይዘው መሄድ አላህ ይጠብቅ፣ ፈጣሪ ይጠብቅ። አንተ እንደዚህ ያለ ድግምተኛ እንደዚህ ያለ ነገር አላህ ለራሳቸው አላህ ያርግላቸው። የሆነ የሚቀፍ ነገር የሆነ ደም ምናምን ነገር ነው መሰለኝ ወደ ላይ ብሏል። ናዲ አልዳረግ አድርጉልኝ ፈዲ አትርሱ። ላይክ ሼር አድርጉ። ላይክ ሼር ሰብስክራይብ አድርጉኝ። ደግሞ ገብቷችኋል እናንተ ከጨዋታ ባሻገር አትኩራችሁ ልታዩ ይገባል። ላይክ ሼር እያደረጋችሁ አበረታቱኝ። ምክንያቱም እጅግ እኔም ደረጃ እንድደርስ እያበደ ያለባት በጣም ብዙ ልጆች የት እንደገቡ እየታወቀ ያላለባት ቤሩት ናት። ታውቃላችሁ። እና በሌላ ቪዲዮ እንገናኝ። ላይክ ሼር እያደረጋችሁ ሀበሻ ለሀበሻ ብዙ ነገሮች ሲደራረጉ ነበረ። ስለዚህ ይህንን ነገር ደግሞ እናንተ ማወቅ አለባችሁ።